ሰላም እንዴት ናችሁ? ብዙዎቻችን የሆነ ሰሞን ላይ እንታይበት የነበረው አካባቢ ላይ መጥፋት እንጀምራለን እና መጥፋት ስንጀምር ቼክ ያላደረጉን ሰዎች ከሆነ ሰዓት በኋላ በአጋጣሚ ሲያገኙን ምን ሆናችሁ ነው የጠፋችሁት? የት ሄዳችሁ ነው? በሰላም ነው ወይ ምናምን ትላላችሁ እና አንደኛ ጥያቄያችሁ የማሰብ አይደለም። አስባችሁ ቢሆን ኖሮ ስንጠፋ ነበር መጀመሪያ ምን ሆኑ እነዚህ ሰዎች ብላችሁ መጠየቅ ያለባችሁ። ሁለተኛ የጠፋነው ደግሞ አውቀን ነው ፈልገነው ነው እና ኢንቫይሮንመንቱ ለኛ አልተመቻችሁንም ማለት ነው። የአካባቢ ለኛ ምቾት ስላልተሰማን ነው እየራቅን ያለነው ማለት ነው። ፈልገነው ነው እንጂ ስላልተመቸን አይደለም። አንዳንዴ ለመጥፋት ስንል ራሱ በሌላ ነገር ቢዚ እንሆናለን። ቢዚ የምንሆነው ራሱ ፈልገነው ሊሆን ይችላል። ለምን? እዛ አካባቢ ላለመታየትና ድጋሚ ላለመምጣት ስላልተመቸን ብቻ አይደለም የማንመጣው የማንታየውም ስላልፈለግን ነው። በቃ አካባቢው አልተመቸንም። ስለዚህ ከዛ አካባቢ የምንርቅበትን ነገር ፈልገን ሌላ ቦታ ላይ ቢዚ የሆነ ነው እየታየን አይደለም፣ እያያችሁን አይደለም። የእናንተ ማስተሳሰብ ደግሞ ፈልጋችሁን ሳይሆን አጋጣሚውን ለመጠቀም እንጂ እኛን ፈልጋችሁ ቢሆን ኖሮ ወዲያው እንደጠፋን ነበረ። የት ሄዳችሁ ነው? ምን ሆናችሁ ነው? ምናምን የምትሉን ኖሮ